መንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችን ጋር ይሁን። ውድና የተከበራችሁ የኃያሉ የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? እንኳን ለባታ ማርያም ወቅድስት አርሴማ የበረከት ሥራ ማህበር አንደኛ ዓመት የምስረታ ክብረ በዓል በሰላም አደረሳችሁ አደረሰን እያልን እነሆ ከባታ ማርያም ወቅድስት አርሴማ የበረከት ሥራ ማህበር ከኪነ ጥበብ ክፍል በ2014 እየተዘጋጀ የሚቀርብላችሁ መንፈሳዊ ጭውውት ነው። አዘጋጅ እህታችን ወለተ አረጋዊ። ርዕስ ክርስቲያን የቱ ነው? ጭውውቱን የሚያቀርቡልን እህታችን ትበልጭ ወለተ ሰማዕት፣ እህታችን ሄለን ወለተ ማርያም፣ እህታችን ጣልወርቅ እህተ መድህን፣ እህታችን ሄለን ወለተ ማርያም፣ እህታችን ገንዘብ ወለተ ሐና፣ እህታችን ክቼ ወለተ አረጋዊ በመሆን ነው። ተከታተሉን ዘንድ በትህትና እንጠይቃለን። ከኑሮ አኳያ እንደተረዳነው 40 ቀን በ80 ቀን ልጅነት ያገኘው በጥምቀት መግለጫ ማህተም ያሰረው እኛ የምናውቀው ክርስቲያን እርሱ ነው። አልገባንም ለካ የክርስቲያን ግብሩ እንዲሁ ባህልቻ ለተቀን ቢያወሩ ምን ዋጋ አለው የለውም ካልገባው ምስጢሩ። እስከ ዛሬ ድረስ ይህን ያላወቀ ከእውነተኛ አባቶች ሄዶ የጠየቀ ማን ይሆን በለሰው ለራሱ ያወቀ? እስኪ እንጠይቅ ክርስቲያን የቱ ነው? ይሄ ባንገቱ ላይ መስቀል ያነገተው ሲጃራ የሚያጨስ ጫት የሚቅመው በየአውቶቡሱ ኪስ የሚፈትሸው ግሩፕ እየለየ የሚደባደቡ በየጠላ ቤቱ የሚበጠብጠው ጌታን በስም እንጂ በግብር የካደው የዲያብሎስ ወዳጅ በኃጢአት የወደቀው ክርስቲያን ነኝ የሚል የትኛው ይሆን ሰው? ጳውሎስ በክታቡ ለሮም ሕዝብ የላከው የኃጢአት ደመወዙ ሞት እንደሆነ ነው። ታዲያ ምን ነክቶን ነው የማናስተውለው? ሕይወት ተዘርግቶ ሞትን የመረጥነው አምላክ አስቀድሞ በክብር ያኖራት በዮሐንስ በኩል ለኛ የተሰጠች እናት ናት። ወላዲተ አምላክ እስኪ እንጠይቃት፣ የክርስትና ግብሩ ምንድነው እንበላት? ለተራበ የማይሰጥ ላጣ የማይራራ በመሸታ ቤት ገንዘቡን የሚዘራ ወንድሙን ተራቅቶ ለማየት የኮራ ሆይቶኖ ክርስቲያን ነኝ ብሎ ደፍሮ የማያወራ ጻድቃን ሰማዕታት እስኪ ይጠየቁ፣ ይህን ከንቱ ዓለም በእውነት የናቁ ስለ ክርስትና የተሰነጠቁ ስንቱ ኃጢአተኛ፣ ስንቱ ወንጀለኛ፣ ስንቱ ነፍስ ገዳይ፣ ስንቱ አመፀኛ ተደብቆ ያያል ከፖሊስ ከዳኛ። ክርስቲያን ነኝ ብሎ ይጠራል በእውነተኛ። ክርስቲያን ነኝ ብለን ለሰዎች አናውራ፣ አገልጋይ ነን ብለን ብዙም አንኩራራ። ክርስቲያን በሙሉ ይለያል በስራው፣ ስለ ጥሩ ምግባር በወንጌል ተጽፏል። ገድልና ድርሳኑ አብራርቶ ገልጾታል። ይህን ክርስቲያንን ማተብ ስላሰረ በስሙ ሲጠራ ምንም ያላፈረ ስጋውን ሲጠቅም ነፍሱን ያመረረ በዚህ ዓለም ገዢ ከሰይጣን ያበረ ምን ነው ክርስትና መቀለጃ ሆነ? ስንቱ ባታቴ በጨሌው በጠንቋይ ያመነ ክርስቲያን ነኝ ብሎ ስንቱ ሰው በከነ። አምላክ ለእርሱ ብሎ እንደተሰቀለ ችግርና ስቃይ እንደተቀበለ የሰይጣን ፈተናን ታግሶ የቻለ ሸክሙ ኃጢአታችን በእርሱ እንደቀለለ ያላስተዋለ ክርስቲያን ነኝ የሚል በጣም ብዙ አለ። በእምነት እንከተል የአባቶችን ፈለግ፣ ይበጀናል ተኮትኩተን ማደግ። አውቃለሁኝ ብሎ እንዲያው ከመፈርጠጥ አላዋቂነትን አውቆ ይሻላል መቀመጥ። ክርስቲያን በግብሩ አባቱን ይመስላል፣ የተጓዘበትን ዱካ መፈለግ ይገባል። አንዱ ባንዱ ቀንቶ መቃብር ሲቆፍር ይቆጠር ነበር ጥንት እንደነውር። የክርስትና መገለጫ ዋናው ፍቅር ነበር፣ ክርስቶስ ተብሎ ያሰኘን ክርስቲያን በኃጢአት ተተብትበን በስሙ ሲያስጠራን። እርሱ ታጋሽ ሆኖ በፍቅር ባይቀጣን አናፍርም ወይ እኛ ምንም አይሰማን? እህቶች ወንድሞች እስኪ እናገልግለው። አሁንስ ክርስቲያን ለስጋው የማይሮጥ ለኃጢአት ያልተገዛ ወንጌልን የማይሰርዝ ክደትን የማይነዛ ክርስቲያን እርሱ ነው ለአምላክ የተገዛ። ታዲያ
እያወቅን እኛም እንዳንጠፋ መንገድ በመፈለግ ብዙ እንዳንለፋ ንስሐ ሳንገባ በኃጢአት ብንፋፋ ድንግልን ሳንይዝ የተዋህዶን ተስፋ ይገጥመኛል ችግር ከምጻር የከፋ ልጅ ሆይ ቃሌን ብታስተውል ትእዛዜንም ብታስተውል የዚያን ጊዜ እግዚአብሔርን መፍራት ትማራለህ የአምላክን ጥበብ በእውነት ታገኛለህ ብሎ አስተምሯል የዓለም ሁሉ ጌታ ሰይጣን እንዳይረታን እንዳንንገላታ እንዲያው በስም ብቻ ከሆነ ክርስትና ይቅርብን አንምጣ ደግመን እንደገና ቤተ ክርስቲያን መጥቶ የሚያገለግል ሰው ንስሐ ሳይገባ ጾም ጸሎት ሳይኖረው ስጋውን ሳይበላ ደሙንም ሳይጠጣ አምላክ ሳያውቀው አሉ ብዙ ሰዎች ጽድቅ የመሰላቸው ከቅዱሳን አባቶች እንደተገለጸ በወንጌል ተጽፎ እንደተረዳ ነው የክርስቲያን ሕይወቱ በሙሉ ስብከት ነው ክርስቲያን ሕይወቱ ኑሮ በጠቅላላ ሲጻረር ይኖራል የነፍስን ሸክላ ታዲያ ቡናዋን አፍልታ እጣን እያጨሰች ጎረቤት ሰብስባ እየተሳለቀች በሐሜት ቢለዋ ሰው እየቦጨቀች እርሷ ክርስቲያን ነች ማተብ ስላሰረች በቅናት ተነስታ መድኃኒት የጋተች የሥላሴን ፍጡር ሰው እየገደለች ላቴታ ለጨሌ ለጠንቋይ ስትካድም እምነቷን ረስታ በከንቱ ስትደክም ክርስቲያን ልትባል በፍጹም አታፍርም የሴቶች መመኪያ ድንግል ማርያም ከዚህ ሁሉ ታውጣን እስከ ዘላለም በአምላክ ቅዱስ እጅ እንደተፈጠረች ይህንን ረስታ ቅዱስን ገላዋን አጋልጣ የሰጠች ረቃኗን ስትሄድ ምንም ያላፈረች ጌታን በስም እንጂ በግብር የካደች የንግስ ቀን መጣ ስለተሳለመች እስኪ እናስተውል አሚሮ ይፍረደው እርሷም ክርስቲያን ነች እኛ ከዚህ ጽሑፍ እንደተረዳነው በመጽሐፍ ቅዱስ ስናገናዝበው እናስተውል እስኪ ክርስቲያኒቱ ነው ስለሌላው ትተን ወደኛ እንምጣ የትኛው ላይ ይሆንኛ ምድብጣ እኛስ ክርስቲያን ነን ወንድሙን አፍቃሪ ወይስ ለዲያብሎስ ግብር አስገባሪ ንስሐ ሳንገባ ከነ ኃጢያታችን ጥያቄ መጣ እንደው ምን ይሆን መልሳችን ቀዳሚው ምጽአት ለተሞታችን አያስደስተንም የምንለው ወራት ሳይመጣብን ቀድሞ ሳንዘጋጅበት ጊዜው ሲቀርብብን እንዳይሆነን ጭንቀት ስጋውን በመብላት ደሙን በመጠጣት ለማግኘት ከፈለግን የክርስቲያን ሕይወት ቤተ ክርስቲያን መተን ቃሉን እንስማና መስማት ብቻ ሳይሆን ደግሞ እንፈጽመውና እንቅረብ ወደርሱ በእምነት እንጽና ይህን ካደረግን እኛም ክርስቲያን ነን የድንግል ወዳጆች በአምላክ የታመንን እርስ በርሳችሁ ተዋደዱ ቅዱሳንን በሚቻላችሁ እርዱ ወንድም እህቶቻችሁን አትጉዱ ሰው አታሰናክሉ በሥርዓት ተራመዱ በዚህ ከተመራን ቀና ነው መንገዱ ፈቃዱን እንጠይቅ እርሱን እንለምን ተገቢው ይሄ ነው ፍጹም ለክርስቲያን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሃን የብጽዕት ቅድስት ድንግል ማርያም አማላጅነት የጻድቃን የሰማዕታት ጸሎት የመላእክት ተራዳኢነት የጌታችን የመድኃኒታችን የአምላካችንና የፈጣሪያችን ጸጋው በረከቱ ከኛ ጋር ይሁን አሜን ውድ ክቡራን ታዳሚዎቻችን እነሆ ስትከታተሉ ቆያችሁት ይህንን ይመስል ነበር ውድ ጊዜያችሁና ሰዓታችሁን መስዋዕት አድርጋችሁ ስለተከታተላችሁን በእግዚአብሔር ስም ከልብ እናመሰግናለን ከቀሪ ፕሮግራማችን ጋር መልካም ቆይታ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዓለሙ ዓለም ይቆየን አሜን